እንዴት ናችሁ ቤተሰብ? እስቲ ቪዲዮን አይተን እንመለስና ራሳችንን ሀሳብ እንሰጣለን ማለት ነው። ቀጥታ ወደ ቪዲዮ። መከራከር የለብንም። እሺ ብሎ እንደሄደው እሱ አንተም እሺ ብለህ መሄድ ነው ያለብህ። አረጋኝ ላወራቸውን ፈልገው ሁለታቸው ነው። እኔን ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደርኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይሄንን ማሰብ አለበት። ብዙም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛችሁ የመጣሁት ሁላችሁንም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ? ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሂድልኝ ከዚህ ጋር ቶሎ በል። ጠላታችሁ በዚህ ልክ ክው ይበል፣ በዚህ ልክ ይደንግጥ። ፈጣሪን እንዴት ነው ሩታና ኤፍሬም በዚህ ልክ እንደዚህ ድንግጥ ብለው እንደኩሽሽ ያሉት? አይጥ ውስጥ አይጥ ማለት ነው ውሃ ውስጥ ሲገባ አጋጥሟቸው ያውቃል? ሙሽሽ ሲል ደስት ላይ እንደዛ ነው የሆኑትና በጣም ስትረስ ውስጥ ናቸው፣ ተጨንቀዋል። ገና ለገና ምን ይፈጠራል የሚለው ነገር በጣም ረብሿቸዋል። እና ኤፍሬምና ሩታን በዚህ ሰዓት አያርጋችሁ ፈጣሪ የመጨረሻ እንትን ውስጥ ነው ያሉት። እና ደግሞ ሌላ ነው ጥያቄ ፈጠረብኝ ነገር ከዚህ ቪዲዮ ላይ የምመሰላችሁ አብርሃም ምኑ ነው የዳነው? ታሞ ነበር እውነት የሚል ጥያቄ ትልቅ ጥያቄ አለብኝ በነገራችን ላይ ማለት ነው። ከነ መለወጡና ከነ ምርጫ ውስጥ መጥቶ ላናግራቸው ይፈልጋሉ ምናምን ያለበት ቶን ብዙም አልተመቸኝም ማለት ነው። እዚያ ግን ማንሳት የምፈልገው ነገር አንድ ነገር ከዚህ ካሁኑ ሳረሳው እንትን ልበልና ወይኔ ኤፍሬም በጠላታችሁ እንደዚህ አይነት ነገር አይረሳ አይደለም በወዳጅ ማለት ነው። በጠላታችሁ በምታውቁት ሰው ሁሉ እንደዚህ አይነት ነገር እንደዚህ አይነት መዋረድ አይድረስ። ጭራሽ እኔ ላንተን የማስፈልግ ሰው እኔ ወንድም ነኝ እሱ ደግሞ እንትን ነው ምናምን ብለህ ከዳኒ ጋር ምርጫ ውስጥ ትገባለህ። አርፋ አትሄድም አንተ ወራዳ ሲጀመር ማለት ነው። አንተ እኮ የወንድም ጠላት ነህ። ዳኒ እኮ በመጥፎ ሰዓቱ በተጎዳ ሰዓቱ ሰው በሚያስፈልግበት ሰዓት በታመምበት ሰዓት በምንልበት ሰዓት ማለት ነው ማለት እኛ መታመሙ እርግጠኛ መሆን ባንችልም ግን ሰው በሚያስፈልግበት ሰዓትና ራሱ ጋር ባልሆነበት ሰዓት ላይ አብሮት የነበረ ሰው ነው። ወደ ራሱ እንዲመለስ በጣም ብዙ ጥረት ሲያደርግ የነበረ ሰው ነው። በፊት እኮ ከሚስቱ ጋር ከራሱ አሁን ባሌ ነው ከምትለው ከልጁ አባት ጋር እኮ ብዙ ነገር አድርጎ እሷ ያልተጸጸተችለት እሷ ያልተረዳችው አብርሃምን ዳኒ ሊረዳው ነው እንዴ? ከሷ ጋር ሆኖ ነው እኮ ቪዲዮ ለቃለው ምናምን ሲል የነበረው ራሳችሁት እንዴ? በዛ ላይ ደግሞ ያኔ አብርሃም ራሱ መመለስ የሚችል ራሱ ዲፌንስ ማድረግ የሚችልበት ሰዓት ስለነበረ ምንም አልነበረም። ጤነኛ ነበረ፣ ራሱን መቋቋም ይችላል። ለሚያመጣበት ችግር ምናምን ነገር ዳኒ መመለስ የሚችልበት ታይም ነበረ ያኔ። ስለዚህ ምንም ችግር አልነበረም። ሁለቱም ወጣት ናቸው፣ ሁለቱም ወንዶች ናቸው። ስለዚህ መላለሱ ነበረ። ካላሳለቀ መጥፎ ሙሉ ለሙሉ ብለን መደምደም አንችልም ዳኒ። ምክንያቱም ከገዛ ሚስት ባሌ ነው ከምትለው ሰው ጋር ነበር እንደዛ ሲያደርግ የነበረው እና ደግሞ ፖይንቱ ዳኒ አብርሃም መመለስ ይችል ነበር ለሚመጣበት ችግር ሁላ ማለት ነው። አብርሃም ዳኒ ለሚፈጥርበት ነገር ሁላ። ስለዚህ ያን ነገር መርሳት አለብን ነው የምለው ማለት ነው። ስለዚህ ዳኒ ግን በችግሩ ሰው በሚያስፈልግበት ሰዓት የገዛ ወንድሙ በተነሳ በጠላት በሆነበት ሰዓት ላይ አብሮ የቆመ ከነ ሙዜ ጋር ከነ ሄርሜላ ጋር የቆመ ልጅ ስለነበረ ዳኒ ሊወቀስ አይገባም። እንደውም ለመዳኑ አንዱ ምክንያት ነበር ከነ ሙዜ ጋር ሆኖ ብዬ የማስበው ልጅ ነውና ከሱ ግን መሄድ አለብን። እንደውም ከሱ ቀድመ ነበር መሄድ የነበረ። በአንተ ደግሞ የወንድም ጠላትና ወንድም እንዳይድን ወንድም ጤነኛ ሳይሆን ጤነኛ ነው እያልክ የነበርክ ሰው አንኩ ተናገረ። አላስታውስም ሩታ የምትይኝ ነገር አላስታውስም። ትናንትና መታን ነበር ስትለው አላስታውስም እያላት እኮ ትናንት የተፈጠረው አይደለም ሲያረጉበት የነበሩትን ሲያስተቃዩት የነበሩትን ሲጫወቱበት የነበሩትን ታሪክ ሳይሆን ትናንትና የነበረውን ነገር ራሱ ቪዲዮ ላይ 500 ሺህ ገብቶ ሲያከብረው የነበረው ራሱ አላስታውስም ያለ ሰው እኮ ነው። ስለዚህ ታሟል ማለት ነው። በቃሉ እየሰማ ነው እኮ ያለ ነው። ምንድነው የምትሉ? በዛ ላይ ደግሞ ሩታ ማለት ነው ከዚህ በፊት እንትናሴ ስትውረገረጊ ስትንቦጫረቂ ምናምን ነበረ ዳን ማን ነው ቡዜ ላይ እና ዴቭ ላይ ማለት ነው። እንትና ሜዳ የለበትም ኤፍሬም እዚህ ጋር መቆም ነው ያለበት ምናምን እያልሽ በጣም ክሊፕ ስትሰሪ ምናምን ነበር አይደለ? ዛሬስ ለምን ይመለሳልሽ ነበር? አብርሃም ፊት ለፊት ኤፍሬም ሜዳ የለበትም ይመለሳልሽ ነበር። ለምን እንዲሁ ሽሽ ብለሽ ቆምሽ?
የምትፈሪው ነገር አለሽ እንዴ? ቤተሰብ እስቲ ሁሉ ጥያቄ እንድትመልሱልኝ እፈልጋለሁ። ኮሜንት እንድታረጉልኝ እፈልጋለሁ። ለምን ዛሬ ያ ሁሉ ወኔሽ፣ ያ ሁሉ ቃጣሽ፣ ያ ሁሉ ጩኸትሽ የት ሄደ? እነ ብዙ ላይ ሲጨፍርባቸው የነበረው ነገር ከኤፍሬም ከሆነ የት ሄደ? ለምን አልመለሽም ነበር? ይቁምና ያው ራሱን ባለመፍትሩ ለምን አልሽም ነበር? ዛሬ ዲ መፍት እንደሌለው አምነሽ ሂድ በቃ አልሽ። ግዴታ ስለነበረ ነው ወይስ አብርሃም ስለመጣ ወይስ የሚወጣ ታሪክ ስለነበረ አላውቅም። ግን በነገራችን ላይ እዚህ ጋር አንድ ደግሞ የተሰማኝ ስሜት አለ። የደበረኝ ነገር ምን መሰላችሁ? አብርሃም ሄርሜላንም ሩታንም የፈለገበት ምክንያት ይሄ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ኮመንት ላይ አድርጉልኝ። ምርጫ ውስጥ ለምን አስገባቸው? ምርጫ አስፈላጊ ነው ወይ? የቆመበት ታሪክ ነበረ። ከሄርሜላ ጋር ቀለበት አስሮ ነበረ። መጨረሻ ላይ የፍቅር ጊዜ ነበረ። ጥሩ የፍቅር ጊዜ አይደለም። ስለዚህ ቪዲዮ ካሳዩት እና ጊዜ የነበረውን ነገር ካሳዩት፣ ከራሱ ጋር ከቀልቡ ጋር እንዳልነበረ ካሳዩት፣ ሄርሜላን ጥሎ ብዙ ነገሮች እንዳደረገ ካሳዩት፣ ለምንድን ነው ቀጥታ ለሩታ ነው መመለስ ያልፈለገው? ምርጫ ምናምን ቡዜም ያለችበት ነገር አልገባኝም። ምርጫ የሚያስፈልግበት ታይም እንኳን ኦልሬዲ ሩታና አብርሃም ተፋተዋል። ጥሩ ነገር ውስጥ አልነበሩም። በጣም ቡካታዎች፣ ጭቅጭቅ ውስጥ ጠላታሞች ሆኖ ነበር አይደለ? ይሄ ነገር ሲፈጠር ለምንድን ነው ቀጥታ ወደ ሄርሜላ ያልተመለሰበት ምክንያት ለምን ጥያቄ የፈጠረበት ነው? ሁለቱም ላይ ሩታ ላይ እና ኤፍሬም ላይ ይፍጠርበት። ለምንድን ነው ሄርሜላንም እዚህ ጋር እንዲመርጥና እንዲወስን የተደረገበት ምክንያት? ለምን ውሳኔ እኮ ኦልሬዲ ወስኖ እኮ ከሄርሜላ ጋር እንደሆነ እናውቃለን አይደለ? ለምን ከቆመበት አልቀጠለም አብርሃም? ያ የኔም ጥያቄ ነው ማለት ነው። ዛሬ በእንግዲህ ማታ ይለቃሉ ብለን እናስባለን። እዛ ጋር ደግሞ ሪያክት እናደርጋለን፣ ሪያክሽን እናሳም ማለት ነው። ስለዚህ እዚህ ጋር ጥያቄ ፈጥሮብኛል ማለት ነው። ሌላው ደግሞ የአብርሃም ድንገትም እንደዚህ ባንዴ መቀየሩም ግራ ያጋባኝ ነገር ነው ማለት ነው። ምክንያቱም ፕሮሰስ ነው አይደል? ነገሮች መተትም አደረጉበት፣ የሰው ልጅ ሳይኮሎጂካሊ ተጎዳ ምናምን፣ ድንገት ነው ተነስቶ ድኖ ምናምን ነገር ወደ አክሽን የመጣውና ቀጥታ ነው ለመወሰን የመጣውና መረጋጋት የመሰለ ነገር የለም ብዬ አስባለሁ ማለት ነው። እውነት አብርሃም ታመከ ነበረ? እውነት እነሱ እንዳሉት እንደዛ ነገር ሆነ ከሆነ እሰየው፣ ካልሆነ ግን ዋጋ ያስከፍልካል። አሁንም ደግሞ ሄርሜላን የመራቅ መንገድ ተጠቅመባት ከሆነ ሩታን ሳትፈልጋት ግን ሄርሜላን የመራቂያ መንገድ አድርገህ ከሆነ ሩታን በጣም ባለጌ ሰው ነው ብዬ ነው የማስበው። ይሄ ሀቃቁን ነው የማወራው። እዚህ ጋር ዝም ብዬ የማወራው ነገር የለም። የተሰማኝን ስሜት ነው የምነግራችሁ ቤተሰብና ሩታን መንገድ አድርገሃት ድልድይ አድርገሃት ሄርሜላን የመራቂያ መንገድ ገና ለገና አረገች ትላለች፣ ገና ለገና ሽማግሌ ላክ እያለች ስለሆነ ገና ነገራ ትዳልቲ ስለሆነ ያን ትዳር የመራቅ መንገድ ከሆነ ባለጌ ሰው ነህ። ነገር ግን አሁንም ከቆምክበት ልትጀምር ከሆነ አላቅም እሱን የምናየው ነገር ነው የሚሆነው። ግን አዝማሚያዊ አብርሃም ሁለቱም የመቶ አላማ እንዳለ ነው እኔ ውስጥ እያለኝ ያለውና ከነገሩ ከኮንዲሽኑ ምናምን ለሄርሜላም ፈገግ ያለላን ነገር የለም። እዚህ ጋር ሩታን ውሻ ስላደረገ ሩታን ስላንቋሸሸና ራሷን ቼፍ ስላላት ሩታን እዚህ ጋር ልደስታ አይገባም። ምክንያቱም አላወቅንም ገና ምን ሊል እንደሆነ እያወቅነው ስላልሆነ ማለት ነው። እና ውሳኔውን ዛሬ እንጠብቃለን ማለት ነው። ቤተሰብ እስቲ እናንተ ምን ተሰማችሁ? አብርሃም ማታ ምን ሊለን ነው? ምን ሊነግረን ነው? ወይስ ደግሞ ሁለቱም አልፈልጋችሁም ሊላቸው ነው ወይ ሁለቱንም በየሰዓቱ ተጫውቶባቸው ጊዜያቸውን አሳልፎባቸው ሲያበቃ ሊተዋቸው ነው ወይ የሚለው ነገር ጥያቄ ውስጥ ይገባብኛል። እኔ በዚህም ሆነ በዛ የምታሳዝነኝ ማነች? ሄርሜላ ነች። ማንነቷን፣ ጊዜዋን፣ ህይወቷን፣ ፍቅሯን ሁሉ ነገሯን ለግሳ ለሱ መዳን ብዙ መስዋዕት እየከፈለች በነበረበት ሰዓት ላይ የማይሆን መልስ ቢሰጣት ትጎዳለች ብዬ የማስበው ሄርሜላ ነው። ምክንያቱም ሩታ የራሷን ስታቦች እያራመደች ያለች ሰው ነች። መጀመሪያም አልፈልግም ብላ የጣለችው ሰው ነው። ሄርሜላ ግን ከመሬት አንስታ የተጣለን ነገር ከመሬት አንስታ እዚህ ያደረሰችው ሄርሜላ ስለሆነች ብዙ መስዋዕት ከፍላ በኦዲየንሱ በቤተሰብ ብዙ ተሰድባ ብዙ የማይሆን ስም ሰጥቷል። መስዋዕት የከፈለችው ሄርሜላ ስለሆነች ሄርሜላ የምትጎዳ ይመስለኛል ማለት ነው። እዚህ ጋር የሆነ ነገር ሩታን ቢመርጥ ሄርሜላ ትጎዳለች። ሁለቱንም ደግሞ አልፈልጋችሁም ብሎ ሄርሜላ የምትጎዳ ይመስለኛል ከሩታ በላይ ማለት ነው። ቤተሰቤ እየተሰማኝ ነው ያለው ማለት ነው። አብርሃም ምርጫ ውስጥ ባትገባ ደስ ይለኛል ብዬ ነው የማስበው ማለት ነው። እስቲ ዛሬ ቪዲዮውን እናያለን ማለት ነው። እንግዲህ ቪዲዮ ከተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። ኮመንት አድርጉ፣ ሰብስክራይብ አድርጉ፣ ሼር፣ ላይክ ምናምን በማድረግ ቻናሉ እንዲያድግ አግዙ። ሌላም ቪዲዮ እንዲደርሳችሁ ያደርጋል ማለት ነው። እንግዲህ እኛ ሀሳብ ነው ማለት ነው። የእናንተን ሀሳብ ደግሞ በኮመንት አሳውቁ ማለት ነው። በቀጣይ ቪዲዮ እንገናኛለን። መልካም ሁሉ እመኝላችኋለሁ። ጤና ያብዛላችሁ። መድኃኒዓለም እላለሁ። ባይ